ስር ነው መካተቱ የበረለ ልጅ እና ግዝንፍጭ እያሉ ማይሆን ቦታ የሚነኩ ሴቶኞች አሉ። ከነሱ ተጠቅቀ ሄዶን ቀጥላለች። ልክ እንደ ማርቲኒ ጥቅጥቃ ጎምታ እየሄደች ነው። ምን ሆነ ወንድም? አባ ሰላም ነው ወይ? ጌሾ እዚህ ጋር ናቸው እንዴ? እዚህ ጋር ቁጭ ብለው አየሁ። ጋሼ ምን ነው ልጅ አረ ጉድ ምን ነቃረጀ ከዚህ ያሰው ጠበቀ ነው። ሲኖትራክ ሄደብኝ በሆዴ በል ሲኖትራክ ሄደብኝ ከኋላ ድንጋይ ጭኗል። ሹፌሩ ደግሞ ምን ያስፈራል። ልክ ዞር የኋላ ጎማ ደግሞ ጉብ ብሎ ከዚህ ላይ እኔ ፍልቅቅ አድርጌ ያነሳሁትና በቃ እኔ ያሳሰበኝ ጫማው ጠፍቶብኝ እነሱ አነሳብኝ። ወይ ዋናው ጤና ነው ልጅ ተርፋል። ግን ሄዶባል ተርፋል። አድንኛው መጡ ወይኔ አድንኝ ጃፍጥሩት ምንድነው ጋሽ ምንድነው አንተ እዚህ በር ላይ ድርሽ ትልና ከዛሬ በኋላ ድርሽ። እሺ ቤት የለችም እሷን ፈልገን እንደመጣ ታውቆኛል እኮ መጀመሪያ ቤትዬ የኔ እናት ለፍቅራችን ብዬ የምመጣ በጧት አባትሽ አባረሩኝ። ሰዎች ስሙልኝ፣ ኤሉ ንፋሳም ስሙልኝ። አባትሽ ይመጣል እኛ ቤት አጠገብ ጠጅ ቤት ይገባል መስሎታል። አንተ ኮዳራ ሲሉታ ማታ እንገናኝ። ጠጁ ስር ነው መካተቱ የበረለ ልጅ ምንድነው? ፖንቲንግ ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? አራስ አልፈኝ በእናትህ በጥፍ እንዳለ ግማዳም ካንዲ ቦኒ ጋኒ ቦዲ ጋን ባዲ ሰው ያማል እንዴ? አራስ አልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ አራስ አልፈኝ ጋማዳስ ፖንቲንግ ጋንዴ ቦዲ ጋኒ ቦዲ ጋና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ዩጋይ ማለት ነው። ሰው የለም እንዴ? ወይኔ ቆንጆ ወይ ምን ፈለግሽ? አሪፍ ጤፍ ፈልጌ ነበር። ጤፍ አለ ግን እዚህ እና ግዝንፍጭ እያሉ ማይሆን ቦታ የሚነኩ ሴቶኞች አሉ። ከነሱ ተጠቅቀ እኔም ብቻ በርበሬ ያለነ ሽሮን ፈጫለን ተሸካሚ ነው የፈለግሽ ነው ያለው 10 ኩንታል ብቻ ነው የሸከመው። ቅጥር ስሜ ራሱ አስይዙ ነው የሚሉኝ። ማን አይሱዙ ወደዚህ አስይዙ የሮታቴ አንቺ ቅርብ ሰዓት እኮ የሽሮን መንበር የሚፈጨው አሁን ጤፍ ፈጭ ያደረጉት በቃ ይኸው ይሄ ማለት አሁን የሆነ ኳሏ የሚያመር ሴት መጣች። እሷን ሳይ ኩንታል ተደርምሶበት ጎትተን ነው የወጣው። ሞቶ ነበር እኮ አራት ወይ በጣሪ መዝገብ ተርፍ ያለው እኔ የምልሽ አሁን ይኸውልሽ እኔም ብትወጪኛውን ማለት ጣሻው ሩስጂ ጂም ገብቼ ምናምን በቃ ማታ ነው መመለስ። ጂም የምትለው እዚህ የምትሸከመው ነው ያው አይደል እንዴ? እኔ ምን አለቃ ደውሎ አሁን ጤጧቱን ጤፍ ቶሎ ፍጩት አሁን አትፈራ በእናትሽ በቃ እሺ በለው ሂድ። እሺ ምን አለቃ የሚሆን እኮ ምን እኩል ነው ስልጣናችን እኮ አንድ አይነት እኮ ነው። ዝም ብለን እሱ በቃ አንዳንዴ እናግዘዋለን። ባለፈው ያስረግጥካት ልጅ መጣ ነበር ጠዋት እዚህ ጋር እያለቀሰች ነበር። በእናትህ እርዳት ሙዝ ገዝቼላታለሁ እኔ ልጅ አሉ ደግሞ እሱ ኧረ በእናትህ ሂድ። ይሄ ምን ይኸውልሽ እኔ አሁን እኔና አንቺ ብንጋባ ከደሞዜ ባሻገር እዚህ ጤፍ እየሰራኩ ምናምን እየልመጫለሁ ለቤት። አዎ ለማንኛውም የአቶ ዳንኤል ሚስት ነኝ። ምን አቶ ዳንኤል ያለቃችን እናንተ ላያችሁ ነው የመጣሁት። እንደዚህ ነው ናጉሪ ሰምስቲ ናጉሪ ሲቪልሽ ምንድነው? የአቶ ዳንኤል ሚስት ነኝ ያለቃችን እኮ ይኸውልሽ እሱ ነው። እኔ 5 ልጆች አባት ነኝ። ምንም ላብላቸው መረባክሽ እባክሽ። አይደለም እኔ እኮ ቅድም ጤፍ ተደርምሶብኝ አካሌ ምን ነው ማሽኑ በገባው ዛሬ ማሽን ባበላኝ ዛሬ ቶሎ ያልኩ ሴት ምናምን አይዞሽ ተሸካሚ ነኝ ያላውንም መዳላም ሞቻ ታቁም እሱ አይሞትም። እስቲ ቀዝቅዙት እስቲ ተነስበል እስቲ ተነስበል። ምሳ አለፈ እንዴ? አሁን በላ ገና ምሳ ከማን እኮ ነው? ምንድነው አንቺ እንኳን ገና ነው ሰዓት አልደረሰም አትይም? የኔ ቆንጆ በጣም ነው በጣም አመሰግናለሁ። የሆነ ለቅሶ ቤት አቅሻለሁ ነው ይሆናል እንግዲህ እንተዋወቃለን። አይ በጣም ትደርሻለሽ ማለት ያ ነው እንዴ ሟቹ ፎቶ እንደዛ ይባላል። ይሄ ደግሞ ምንድነው? ይሄ እኮ ነው የገደሉ ይባላል ለውርስ እንደዛ ሰምቻለሁ። ደም ይሸጥ ድሸተተኝ እኮ ስቀርቡ እኔ ምን ነው በጣም ታምራለሽ። አመሰግናለሁ። እንዴ እዛ ጋር ደግሞ የሆነ የሚያቃስት ሰው እያለ ሰሞኑን መሞቱ አይቀርም። የመጣች ጋር እንኳን አላመደኩም ግዴታ እኔ አዳይ ነኝ እንደዚህ በቃ ለቅሶ ምናምን ሳይ በቦርሳዬ አሁን ቦርሳዬን እዛ ጋር አስቀምጬ ነው ሳገኝ በቃ አዳይ ነኝ። አሁን 3 ቀን ገና ሰርተው እንደዛ ይሆን ሁለተኛ ነገ እመጣለሁ አልቀርም። ይሄ አባቱ ገዳይ ምንድነው እንደዛ እንጂ አንተ በቅት ሚስቴ ስላስቸገረችኝ በደንብ ተከታተል። አለቃ ትጨነቅ፣ ሐሳብ እንዳይገባ። ኳሱ ሜዳው እኛ ሰፈር ነው። በሜዳዬ ነጥብ አልጥልም። ችግር የለም አለቃ።
አለቃ መንገዷን ቀጥላለች። ልክ እንደ ማርቲኒ ጥቅጥቃ ጎንብሳ እየሄደች ነው። ምን አይነት ነገር ነው አለቃ? ለአንድ ምስኪን ገንዘብ አሲስት አድርጋልታለች። ምን አይነት አሲስት ነው ይሄ? ሜሲ ለሷ ያደረገለትን አሲስት ነው የሚያስታውሰኝ። ፍለፍለፍን ትተዝምራት ተከታተል። እሺ ሻለቃ አሁን ታጥፋለች። ይቺ ግን ታማኝ ትመስላለች። ልክ እንደ ቱቲ ለክለባ ታማኝ። እርሱንም የምትከዳ አይመስለኝም። ፊርማዋን ታራዝማለች። አለቃ በማያገባ አትግባ፣ ዝም ብለህ ተከታተላት። እሺ ሻለቃ እሺ ቦንዛ አለቃ ምን አይነት መረጃ ያገኙት? በ90 ደቂቃ ከወንድ ጋር ነች። ጸጉር እንዲሁ ክሪች እያሻሸችት ነው አለቃ። ፊቷ ይውዚል ነው። ስራው ጋር ናቸው። ወይኔ ሚስቴ አትዘናቃ። ለምን ታዝናለህ? አንተ ገንዘብ አለ። በጥሪ ዙር መስኮት ሌላ ችክ ታስፈርማለህ። የሰለሞን ልጅ ስሙ አብዲሳ ጋር አለቃ እየፈለጋት ሄደች ከሌላ ጋር። አምሶሪ አለቃ። ሰላም እዚህ ጋር ስመጣ አፈ እንደባበስክ ያስታውቃል። ፊት እርጥብ እንዳላወስክ። መብላቱንም ማወበልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ። እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ወዳጅ። አንድ እርጥብማ እንዴት እከዳለሁ? ጓደኛዬ ነው ወስዳለሁ። ይሄዳል። እርጥብ ድንች ነው ከሰው አይበልጥም። ጓደኛ ነው አይለወጥም። በሐምሌ ቲቪ ኢትዮጵያ በደንብ አትነቃነቅ ወንድም። 5 ብር ጨምሯል። ችግር የለም። ተመረኩኝ አዳሜት መዝለት ተባይ ህዝብ 10 ብር ወንድሜ 10 ብር ጨምሯል። በቃ ወራጅ 10 ብር ጨምሯል ወንድሜ። እንዴ ምንድነው ሰውርደ እንዴ? ድንኳኑ ይታል። ድንኳኑስ እንዴ? በቃ እዚህ ጋር ምግብ አቤ ድንኳኑስ እንዴ? ተመርቃል እንዴ? የኔ ብርስ ብር ይላል እንዴ? እሺ አቤ 30 ብር ስጠኝ። 30 ብር ስጠኝ። በየን ላብሎ ልጁ እንዴ ጋሽ ከዩኒቨርሲቲ ድረስ ተሸክመህ እኮ መጣሁ ስለኔ የሬድ አቅም የለኝም ብሎ ሱፍ የተከራዩትን አለበስ ጎስቆ ነው። በቲሸርት እኮ ነኝ። አቤ ግን ዱቤ ትበላለህ በየን ታይ በቃ ወይ ልሸከምና ልመልስ ዩኒቨርሲቲ በርጋ ምንድነው? እሺ የሆነ ነገር በላ